ሰላም የቻናሌ ቤተሰቦች እንዴት ናችሁ? የብርሃን ፋሚሊ ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ ያው ዲዝኒላንድ ተገኝተናል ማለት ነው። በባለፈው ቪዲዮ ዲዝኒላንድ ፓሪስ እንዴት መሄድ እንዳለብን አሳይቻችኋለሁ ማለት ነው። በዚህ ቪዲዮ ግን ከገባን በኋላ ያሉትን ነገሮች ነው ማሳያችሁ ማለት ነው። የተለያዩ የመዝናኛ ራይዶችን፣ ሾዎችን፣ ትዕይንቶችን፣ የዲዝኒላንድ ገጽታዎችን፣ ምግቦችንም ሞክረናል። የቤተሰብ በጣም ቆንጆ ቆንጆ ፎቶዎችንም ተነስተናል። ከልጆቻችን ጋር በጣም ጥሩ የደስታ ጊዜ አሳልፈናል። በጣም ብዙ ህዝብ አይተናል። ይሄኛው ቪዲዮ የመጀመሪያ ነው፣ የቀኑ ነው። የማታውን ደግሞ በሚቀጥለው ቪዲዮ እለቅላችኋለሁ። የኔ ቻናል የቤተሰብ ጉዞዎችና ተሞክሮቻችንን ነው የምናሳያችሁ። ሪያሊቲ የሆነ ነገር ነው ማለት ነው የምናሳያችሁ። የሞከርናቸውን ነገሮች እየሞከርን ለእናንተ ደግሞ እናሳያችኋለን። ለእኔ ኢዚ የሆነልኝን ነገር ደግሞ ለእናንተ ሼር አድርጌ ያካፍላችኋለሁ ማለት ነው። ዲዝኒላንድን አብረን እንጎብኝ። ሌትስ ጎ ቱጌዘር ጋይስ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህን ቤተሰብ ደግፉ፣ ኮመንት ስጡን። ዲዝኒላንድ በጣም 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 ያምራል። ቢከፈልበት ራሱ የሚቆጭ ቦታ አይደለም። ስለዚህ ሌትስ ጎ ዎች ቱጌዘር ጋይስ። እንግዲህ ሌላ ደግሞ የምነግራችሁ ነገር ቢኖር ዲዝኒላንድ ልክ ስትመጡ አስቀድማችሁ ትኬት ቆረጡ፣ መግቢያ ቆረጡ። አስቀድማችሁ ስትቆርጡ አንደኛ ይረክሳል ማለት ነው። እኛ በገባንበት ሰዓት ግን የቆረጥነው 460 ብር ነው ማለት ነው። ለፋሚሊው ለአንድ ቀን ነው የገባ ነው። እንደዛ ነው የቆረጥነው። ከዛ በተረፈ ደግሞ የምነግራችሁ ነገር ቢሆን በጠዋቱ ተገኙ። በጠዋቱ ተገኛችሁ ማለት ቢያንስ አንድ ራይድ ለመንዳት 1 ሰዓት 2 ሰዓት ያህል ወረፋ መጠበቅ ይኖርባቸዋል ማለት ነው። ስለዚህ ከዛ በፊት ቀድማችሁ ግን ጠዋት ከተገኛችሁ እና ቪዲዮዎችን ደግሞ አይታችሁ ከሄዳችሁ ለልጆቻችሁ ቪዲዮ አሳይታችኋቸው ከሄዳችሁ የትኛውን ጨዋታ መጫወት እንዳለባቸው ስለሚያውቁ ቀጥታ እዛ ቦታ ጋር ሄደው ያለ ወረፋ ይጫወታሉ ማለት ነው። ለምን? በጣም ትልቅ ስለሆነ አሰልቺ ነው። በጣም ትልልቅ ሰዎች እኛ እንሰለቻለን ማለት ነው። እነሱም ልጆቹም ይደክማሉ። የከፈልነውን ዋጋ ሳንል እንወጣለን ማለት ነው። ስለዚህ እዛ ከመሄዳችሁ በፊት ቪዲዮ እንድታዩ እንካረጅ አደርጋችኋለሁ። ምን ጨዋታ አለ፣ ምን ነው መጫወት ያለባቸው የሚለውን ነገር እንትን በሉ። ሌላ ነገር ደግሞ መነግራችሁ ምግብ ይዛችሁ ብትሄዱ ቆንጆ ነው ሳንድዊች ሰርታችሁ። ለምን? ውስጥ በጣም ውድ ነው። ሁለተኛ ውሃ ይዛችሁ ሄዱ። ውሃ በጣም ነው የሚጠማው። እዛ ውሃ አንዷ ትንሽዬዋ ውሃ 4 ብር ነው የምትሸጠው ማለት ነው። ስለዚህ ልጆች ደግሞ በጣም ነው ውሃ የሚያስፈልጋቸው። ስለዚህ ከውጭ ይዛችሁ ወደ ውስጥ ውሃ ይዛችሁ መግባታችሁ በጣም ነው የሚጠቅማችሁ ማለት ነው። ቀን ሙሉ እዛ ስለምትውሉ ልጆች በጣም ውሃ ያስፈልጋቸዋል ማለት ነው። ሌላ ደግሞ ሶስተኛ ነገር ደግሞ መነግራችሁ ፓስፖርታችሁን እንዳትረሱ። ወደ ውስጥ ልክ ስትገቡ ትኬት የቆረጠ ሰው ፓስፖርቱን አሳይቶ በዛ በትኬቱ ነው ማለት ነው የሚገባው ወደ ውስጥ። ስለዚህ ይሄንንም እንዳትረሱ ማለት ነው። አራተኛ ደግሞ ቲፕ የምጨምርላችሁ ነገር ምን እንደሆነ ታውቃላችሁ? ልክ ስትገቡ እንደዚህ ፍራቻ ያለባችሁ ሰዎች ምናምን ከሆናችሁ ሌላ የማይፈሩ ሰዎችን ይዛችሁ ሄዱ። ለምን? እያንዳንዱ ጨዋታ ላይ በጣም ቆረጥ ያለ ሰው ያስፈልጋል ማለት ነው። ስለዚህ በእኔ ያየሁትን ነገር ነው የምነግራችሁ። ቆራጥ አላችሁም እያልኩ ሳይሆን ግን ጨዋታዎቹ በጣም ሰው ይፈልጋሉ። ከልጆቹ ጋር አብረው መግባት ስለሚያስፈልግ ያንንም አስባችሁበት እንድትሄዱ ነው። ሌትስ ጎ ሾውን እንግዲህ ተከታተሉት።
እንግዲህ ፋሚሊ ቀጥታ ሄድ ነው ወደ ምሳ ወደ መብላት ነው ይሄድ ነው። እነሱ የመረጡት የሚኪ ማውዘን ፒዛን የመረጡት። እኔና ብሩኬ ደግሞ እኔ ሰላጣ መረጥኩኝ፣ እሱ ደግሞ ፓስታ መረጠ። የሚትቦል ፓስታ ነው፣ በጣም ቆንጆ ነበረ። ምግባቸው በጣም አሪፍ ነው። የሚጠጣ ነገር ጠጣን፣ የሚበላ በልተን እንግዲህ 73 ብር ነው ማለት ነው ከፍለን የወጣ ነው። ያው የኔ ቻናል እንትን እውቀት ምንድነው የሚባለው ያለውን ነገር ሪያሊቲው መናገር ስለሆነ ለዛ ነው እያንዳንዱን ሂሳብ መነግራችሁ ማለት ነው። ተዘጋጅታችሁ እንድትሄዱ ማለት ነው። ከዛ በኋላ በጣም የሚጣፍጥ ምሳ ከበላን በኋላ እኔና ልጆቼ እዛው ዲስከስ አደረገን፣ ተጫወትን። ትንሽ ፀሐይዋን አብርደን እንደገና ወደሚቀጥለው ጨዋታችን ነው ማለት ነው ሄድ ነው። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ስጡን። ታየት ደከመሽ። እንግዲህ ብዙ ቦታዎችን የምናያቸው በመርከብ በትንሽ ቦት ውስጥ እየሄድን በውሃ ውስጥ እየሄድን ነው የምናያቸው ማለት ነው። ቆንጆ ቦታዎች ናቸው፣ ግን በዛ ልክ ደግሞ የሚያስፈሩ ስኬሪ ቦታዎች ናቸው። ስለዚህ እሱንም አውቃችሁ ግቡበት ማለት ነው። So walking is the boat, right? It's 3. Oh my God. Oh no. Ja, dat is mega. Man kan ook kussen. Sinon, il va danser au bout d'une corde. Suis-je bien clair? No, don't be scared of my leg. It's so nice. Look. It's fine, mommy.
ርቀት ያለው ቦታ ዛፍ ነው። ዛፉ ላይ መሰላል ሰርተውበት እስከ ላይ ድረስ ነው ማለት ነው የምትወጡት። በጣም ረጅም ነው በጣም እያንዳንዱ ነገር ላይ የተጻፉ ነገሮች አሉ። ልጆቹ እያነበቡ ነው የወጡት ማለት ነው። ከዛ መጨረሻ ላይ ከላይ ወርታች ነው ማለት ነው። እንግዲህ ውሏችን ዲዝኒላንድ ነው። ሙሉ ቪዲዮ ለቅላችኋለሁ። ሙሉን አንዴ መቀጠል እንኳን ባልችል ግማሽ እያደረኩ ግን ለቅላችኋለሁ። ዲዝኒላንድ ስትመጡ የት መሄድ እንዳለባችሁ የኛ ቪዲዮ አይታችሁ ከመጣችሁ በጣም ቀላል ነው። ለምን በጣም ትልቅ ስለሆነ ራሱ ቦታውን ራሱ በጣም ውስጥ ብዙ የሚታይ ነገር አለ። ለማንኛውም አቀረጽኳቸው ቪዲዮ ጋር ውስጥ ስላየናቸው ነገሮች በሙሉ እኔም እንኩዶች አስተያየተሰተንበታል ማለት ነው። እንለቅላችኋለን ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ደግሞ ሌላ የነዳናቸው ቦታዎች ደግሞ እናሳያቸዋለን ማለት ነው። ዲዝኒላንድ ብዙዎቹ በመርከብ በትንሽ የቦት የምትሄዱባቸው ቦታዎች ናቸው። እያንዳንዱን እንግዲህ እያሳየኋችሁ ነው ያለሁት የቻልኩትን ያህል ማለት ነው። ስለዚህ እናንተ ላይክ ሼር ሰብስክራይብ አድርጉ። ልጆቻችሁ በጣም ነው የሚወዱት። በጣም ብዙ የሚታዩ ነገሮች አሉት። Merat Zigauda. Oh my god, this way. Guess what? Yes. Bitanis, noodles. Yes. I'm not scared. Sure. እኔ ግን በጣም ፈርቻለሁ። የሆነስ እንግዲህ ስመለስ ደግሞ ያለው ሁኔታዬን ለዚህ ያሳያችኋለሁ ማለት ነው። እዚህ ላይ ልንመጣ ነው። It was 25 euros. So fun. በራስሽ ብር? No. It's Amen. She voted with her. I'm just showing you. Look, and it የሆነስ እንግዲህ ስመለስ ደግሞ ያለው ሁኔታዬን ለዚህ ያሳያችኋለሁ ማለት ነው። እዚህ ላይ ልንመጣ ነው። It was 25 euros. So fun. በራስሽ ብር? No. It's Amen. She voted with her. I'm just showing you. Look, and it ይሄንን እንዳ ትሞክሩት። You sure? Okay, ምንድነው ስሙ? Thunder Mountain. Take the without effort. That's how my life. It was like I closed my eyes. Of course, me too. That was so fun. Only for some people. ተራራውን ነርተነዋል፣ ግን በጣም አስፈሪ ነው። እኔ ከሄድኩባቸው ቦታዎቹ ሊያስፈራኝ ተራራውን በትሬን ነው። እሱም በጣም አስፈርቶኛል። ይሄኛውን ግን አሁን የምንገባበትን ቦታ ደግሞ በጣም የወደድኩት ቦታ ነው። እዩት፣ በጣም ተወዱታላችሁ እናንተ ራሱ።
መሽቶብናል። እራት ለንበራ ልንወጣ ነው። ይሄንን ጨዋታ ግን ይሄንን ራይድ ግን ለመንዳት ስንት ሰዓት መሰላችሁ ፈጀብን? 90 ደቂቃ ነው ቁመን የጠበቅነው። ከዛ በላይ ነው ቁመን የጠበቅነው። በጣም የሚያስፈራ ነበረ። ልነግራችሁ አልችልም፣ ግን ኦልሬዲ ሄደናል ማለት ነው። ጥሩ ኤክስፒሪየንስ አግኝተን ተመልሰናል። ቆንጆ ነው። ምንም ኖ ኮመንት ኖ ኮመንት። ዲዝኒላንድን ሄዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁለተኛው የማታ ቪዲዮአችን ደግሞ ቀጥዬ እለቅላችኋለሁ ማለት ነው። ይሄን ቪዲዮ አይታችሁ ከሄዳችሁ በጣም ትጠቀማላችሁ። እዩት። ለቤት ላሰቡ ሰዎችም እባካችሁ ላኩላቸው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ተባረኩ። እንወዳችኋለን። ሌላ ልጆችን ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ስጡን። ሌላ በጣም ብዙ ቪዲዮዎችን ፓሪስ ላይ ደግሞ ሰርተናል ማለት ነው። እሱንም እንለቅላችኋለን። እንወዳችኋለን። ባይ